አርፈህ ቁጭ በል ኤፍሬም ስርዓትህን ያዝ። ምን ችግር አለው? ቆይ ስርዓትህን ያዝ። በጣም መስመርን እያለፍከን ያለው ገባህ አይደለ? የወደድኩት ወንድምህን እንጂ አንተን አይደለም። በመጀመሪያ ደረጃ እየመጣ ስለኔ መልክና ስለኔ ውበት ምናምን እንድትገልጽልኝ አልፈልግም። መሄድ ከሆነ ፍላጎትሽ አንዴ ምንጭሽ እንደሳምሽና ትሄጃለሽ። አንተ ያማል እንዴ? ምን ያማል? ጤነኛ አይደለህም? አንዴ ተሳምሽ። ጤነኛ አይደለህም ወይ? ልቀቀኝ ኤፍሬም፣ ዞር በልኝ ወደዛ። ምን ችግር አለው? ነው በስምሽ ምን ችግር አለው? ዞር በልልኝ። ነው በስምሽ ምን ችግር አለው? ዞር በልልኝ ኤፍሬም፣ እጄን እያሳመምከኝ ነው። ዛሬ ደግሞ ካልሳምኩሽ የትም አልሄድም። ያማል? አዎ ምን ነው? እሺ እጄን ልቀቀኝ፣ እያሳመምከኝ ነው። ዞር በልኝ ወደዛ። አንዴ ተሳምሽ ኤፍሬም፣ ዞር በልኝ ወደዛ። ያማል እንዴ? ለምን ነው የምትገፍታተሪኝ? በስምሽ ችግር የለውም። ኤፍሬም፣ ዞር በልኝ ወደዛ። ያማል? አርፈህ ቁጭ በል። ክብርህን ጠብቀህ ቁጭ በል። አብራማ ይመጣም። ልቀቀኝ፣ ልቀቀኝ። ነው አንዴ በስምሽ ምን ችግር አለው? ልቀቀኝ እኮ ልሳምሽ እና ትሄጃለሽ። ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ያው ዛሬም ተመልሼላችሁ ወደ እናንተ መጥቻለሁ። ትናንትና ያው አንድ ቪዲዮ አይታችኋል ብዬ አስባለሁ። ሄርሜላ ቤት በርገን ጥዬ ገብቼ ትንሽ ያልሆኑ ድርጊቶችን አድርጌያለሁ። ያው እኔም እንደዛ አደርግበት የቻልኩት ሄርሜላ ልታስመታኝና ያው በጉርምሶች ልታስደበድበኝ ስለነበረ በጣም ስሜታዊ ሆኜ ነው ያ ነገር ያደረኩት ማለት ነው። ግን ደግሞ ትንሽ ያው ያልሆነ ነገር ነው ያደረኩት። ምክንያቱም የሰው ቤት ዘው ተብሎ አይገባም በመጀመሪያ። እናም ደግሞ ትንሽ ታግያታለሁ አልወጣም ምናምን ብዬ ችግር ፈጥሬያለሁና ለዛ ነገር ዛሬ መካሻ ይቅርታ ለመጠየቅ ነው የመጣሁት። እናንተንም የሄርሜላ ኦዲየንሶች እንዲሁም ደግሞ ሄርሜላንም ራሷንም ጠርቻታለሁ። አብርሃምን ላገናኝሽ ብዬ ነው የጠሯትና ያው እኔ ላገኝሽ ካልኳት እንደማትመጣ ስለማቅ አብርሃምን ላገናኝሽ ብዬ ነው የጠሯትና ትመጣለች። ያው ያደረኩት ነገር በጣም ትንሽ የሚደብር ነገር ነው። ምክንያቱም ማይደረግ ነገር ነው። ውጭ ላይም ቀጥሬያት ምናምን ማውራት ትችል ነበር። ለምን እንደዚህ ያደረግሽ ምናምን ብዬ ግን ቤት ውስጥ ገብቼ ያደረኩት ድርጊት ምንም ደስ የማይል ነገር ነው። ሌላው ደግሞ አንድም ማውራት ነገር አለ። ምንድነው እሱ ካላችሁኝ ያው በአብርሃም ዙሪያ እስካሁን ተስፋ አልቆረጠችም። እሷ ብቻ ተስፋ ያልቆረጠችው እና ተስፋ መቁረጥ አለባት። ምክንያቱም እሷ ሴት ልጅ ነች። በዚህ ልክ ሴትነቷን ዝቅ አድርጋ ማይፈልጋት ወንድ ጋር መሆኗ ለእሷ ጥቅም የለውም ብዬ አስባለሁ። ምክንያቱም ወንድ ሞልቷል። መቼም ወንድ ጠፋ አይባልም። ግዴታ ደግሞ አብርሃምን ስላፈቀረችው አብርሃምን ማግባት አለባት ብዬ አላስብም። ከብቷችኋል አይደል? መቼም ሁሉም ሰው የሚያፈቅረውን ሰው አይደለም የሚያገባው። ያው ለምን አፈቀረችው አይደለም፣ ለምን ወደደችው አይደለም። ግን ደግሞ ያው አብርሃም አልፈለግሽም ካላት፣ አብርሃም አይሆንም ካላት ምንም ማድረግ አይቻልም። እንደምታያት ልጅቷ ቆንጅዬ ነች፣ ሁሉ ነገሯ ያምራል። እና እቺ ጽድት ያለች ልጅ ደግሞ ማይፈልጋት ወንድ ያለ አይመስለኝም። ሁሉም ሰው ይፈልጋታል። ስለዚህ ተፈላጊ አይነት ልጅ ነች። ይሄን አክል ደግሞ የደረሰች ልጅ በዚህ ልክ ማይፈልጋት ጋር ወንድ ሄዳ መለመኑም ማልቀሱም ተገቢ ነው ብዬ አላስብም። እንደዛሬ እንደ ራሴ እና እሱንም ልነግራት ነው የመጣሁት። ምናልባት ይሄ ነገር ካልገባት፣ ቅንጅናዋ ካልገባት፣ ሰው እንደሚፈልጋት ካልተረዳች እሱን ነገር ለመናገርና ይቅርታ ለመጠየቅ ነው የመጣሁት። ያው ብዙዎቻችሁ ወደ ሌላ ነገር እንደምትወስዱብኝ አውቃለሁ። እኔ ግን አብዛኛው ነገር ቀጥታና አብዛኛው ነገር እንደዚሁ በፊት ለፊት መጋፈጥ አይነት ልጅ ስለሆንኩኝ ያው እንደዚህ አይነት ሰው ደግሞ አብዛኛው ጊዜ ተወዳጅ የማይሆንም ወይም ደግሞ ሰው አይቀበለውም እና እኔ ደግሞ ያ ነገር ችግር የለብኝም። ይሄ አስተዳደጌ ነው። ምክንያቱም ዛሬ ላይ ያመጣሁት ምናምን ነገር አይደለም። ነገራቶች መሸፋፈንም ሆነ የሆነ ነገር ማለት ምናምን ነገር አልወድምና በስመ አብ